ሃይ እንዴት ዋላችሁ እንዴት አደራችሁ እንዴት አመሻችሁ ዛሬ አንድ ስቶሪ ታይም አለኝ ኢትዮጵያ ያለሁኝ የተፈጠረ ነገር ነው እሺ ስራ ነበረኝ ኦኬ ከዛ ከስራ ወጥቼ ያንጎ ስጠራ እየመጣልኝ ስላልነበረ ኦኬ ካፌ ልቀመጥና እዛ ልጠብቅ ብዬ ገባሁ ከዛ ካፌ ስገባ አስተናጋጇ ማለት ነው ከየሆነ ህፃን ልጅ ጋር አብራ ትመጣለች እና እንተዋወቃለን ያው አንድ አራት ጊዜ እዛ ሄጃለሁ ከአስተናጋጇ ጋር እንተዋወቃለሁ እና በጣም ደስ የምትል ናት እሺ ከዛ ልጁ ያየኛል ማለት ነው እና እኔ አልኩት ልጋብዘህ አልኩት ከዛ እሺ አለ በቃ እንዴት ደስ እንደሚል የሆነ ዋጡኝ የሚል ህፃን ልጅ ነው በቃ እንዴት ደስ እንደሚል ወይኔ ከዛ እሺ ብሎ አብሮኝ ይቀመጣል ከዛም በኋላ ኬክ እና ስትሮቤሪ ጁስ ያዛል እኔ ደግሞ አቮካዶ አዘዝኩኝ አቮካዶ ጁስ ጾም ስለነበር ከዛ እንደዚህ በስቶ ፊንገር ተጫወትን ቁጭ ብድግ በሰራ ምናምን የተጫወትን ነበር በቃ የሆነ ህፃን እንደሆንኩኝ ፊል እንዳደርግ አደረገኝ ልጁ ማለት ነው ከዛ በጣም ደስ የሚል ጊዜ ነበር ያሳለፍኩት በቃ ዴት በጣም ደስ የሚል ዴት ከዛ ልጅ ጋር አሳለፍን 10 አመቱ ነው እሺ የኔ ቤቢ ከዛ ዴት ስላችሁ ደግሞ በሌላ አይታችሁ እንትን እንዳትሉ ጀስት በቃ የሆነ እህቱ ያንኩኝ ያህል ነው የተሰማኝ በቃ በጣም ደስ የሚል ልጅ ነው እና ከዛ በቃ እኔ ልሂድ ታክሲ መጣ ብዬ ልሂድ ስል ከዛ በቃ ሳመኝ እኔም ሳምኩት በቃ ደስ ሲል ቤተሰቦቹን ተዋወቅኳቸው እና በቃ ያው ቻውና መሰገናና ተባብለን ስልክ ሳንቀያየር ሄዳለሁ ከዛ በቃ ነገ በዚሁ ሰዓት እንገናኝ ተባብለን ያው እሱም አልመጣም እኔም አልሄድኩም አይ ገስ እሱ አልመጣም ያ ከዛ ለሆነ ስራ ትምህርት ቤት መሄድ ነበረብኝ እና ካቴድራል ትምህርት ቤት ሄዳለሁ ማለት ነው ማንም ባገኝ ጥሩ ነው ቪዲዮ እየሰራሁኝ ነበር ልጁ መጣ እና በጣም ጸጽቶኝ ነበር ወይኔ ፎቶ ሳልነሳ ከሱ ጋር አሁን ይሄን ስቶሪ ሳወራ ማን ነው የሚያምነኝ በቃ ይሄንን የመሰለ ስቶሪ ለማን ነው ፎቶ ሳይኖረኝ ምናምን ያልኩኝ በጣም አዝኜ ነበር ከዛ ልጁን አገኘሁት በቃ እንደዛ ደስ ብሎኝ አቅም የሆነ ሎተሪ አሸነፍኩኝ ነው የመሰለኝ ከዛ በቃ ጥም አለብኝ እኔ መቀፋርኩት ከዛ በኋላ እናት ያን ሄጄ ስልክ ቁጥር ተቀበልኩኝ ከዛ አሁን አክስቱ ልሆን ነው ኦ ማይ ጋድ ኢትዮጵያ ስመጣ እስከማገኘው በጣም ነው ጓጓሁት ያ በቃ ውድድድ ነው ማረገው የኔ ቆንጂ እና ካደገ ይሄን ቪዲዮ እንዳየው ስለምፈልግ ነው ፖስት ማረገው ቫይል ዙዝ ወይ ታድሎ ቤተሰቦቹ ታድሎ እንደዛ አይነት ልጅ ነው ሞል ያ ከወለድኩ አባ ያ በቃ ይሆነው አመሰግናለሁ